በዛሬ ቀን ጥር 16 ቀን 2018 ዓ.ም ከኋላ የምትመለከቱት ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት በቦሰት ወረዳ የመርቆ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነው። ከዓመታት በፊት በእሳት ቃጠሎ መውደሙ ይታወቃል። በዛሬ ቀን ጥር 16 ቀን 2018 ዓ.ም ሙሉ በሙሉ እድሳቱ ተጠናቆ ተባርኮ ታቦተ ሕጉ ከኋላ እንደምትመለከቱት በዚህ ቤተክርስቲያን ገብቷል። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖስት እያደረጋችሁ አንድ ቪዲዮ አሳያችኋለሁ። ቴሌሚዲያን ግን ኮፒሊንግ ሼር ሪፖስት አድርጉ። ከባድ ሐዘን ደርሶን ነበረ። ቀደም ሲል ሐዘናችን ወደ ደስታ ተለውጦናል። ያው በነሱ ብርታት በነሱ በማነቃቃታቸው እዛ ደርሰውናል። በጣም ተደስተናል። እግዚአብሔር ይስጥልን። በሩቅ በቅርቡ ያላችሁ ሁሉ እናመሰግናለን። ደስታችን ከሐዘን ወደ ደስታ ተለውጦናል። አሁን እግዚአብሔር ይስጥልን እዚህ ጋር ደርሰናል። እሺ አባታችን ከዚህ በኋላ አገልግሎቱ እንዴት ነው የሚቀጥለው? የተመደበ ቋሚ አገልጋይ አለ? አገልግሎቱ በምን አይነት ሁኔታ ነው የሚቀጥለው? ያው ትንሽ የካህናት እጥረት ያለን የደሞዝ እጥረት አለ። ያው በተወሰነ ነው የሚሰራው። አንድ ሰሞነኛ የሚሰራው የሚከፈለው ደሞዝ የለም። ያው አምስት ሰሞነኛ ምንጭናለ ሁለት ቄስ 3 ዲያቆናት ማለት ነው። እሱም ያው ደሞዝ እጥረት አለ። ያው በእነኙ ነው የምናገለግለው። እግዚአብሔር ተመሰገነ ይሁን እናገለግላለን። እስከዚህ ባይደ ደግሞ ተስተካከል ነው ከደረሰን እግዚአብሔር ደግሞ ነገ የሚያሳየን ይሄንን አስበናል። ይሄን አሳይቶናል። ደግሞ ከዚህ በላይ በለጠ ደግሞ እንደሰጣልና እናገለግላለን። እሺ